እንዴ ተረጋጋ፣ መንፈስን ተቆጣጠር። አንተ ስሜታዊ እየሆንክ ነው። እሺ ተረጋግቻለሁ። አዎ ተረጋጋ። ውሃ ነገር አቀብሉት በእናታችሁ። ከእንትና ጋር ያጋባክ ትክክል። ቀዳማዊት እያውቀሽዋል። ምንድነው እጋብሻለሁ እስኪ ሰበርቶሪ ነው በወንድ ላይ ደመኛም አልፈራ ወሎን አገር የበለውማ። እንዴት ነሽ? አለሁልህ። እንዴት ነህ? አለሁ እግዚአብሔር ይመስገን። አንተ በዚያኛው ሳቤ በእናትህ በዚህ መውጣት ፈልጌ ነው። ና እሺ ና በዛም ጊፍት እየሰጠና አይመቴ ወስዶ አጋብቶኝ ህይወቴን መስቀልቅል አድርጎት ጓድ የሆነ ሰው እርምጃ እንዳይወስድብህ እሺ። አሁንም ቃል እንዳትደግመው እሺ። አትቼዋለሁ። ዲቦራ ማለት አንደኛ ሚዜ ናት። በትክክል አንተ የተባረክ ሰው ምሁር እኮ ነህ። አንዳንዴ ምሁር። እኔ የተባረከ ትዳር ያለኝ ሰው ነኝ። የተባረከ እቴ ዋስገቢውማ አንድ ዙር ሳመኝማ ሳይስመኝ ገባ። ምን ልድገም እንዴ? ሌላ ነገር ስጠኝ። አንድ ጊፍት ጋለሪን ዝም ብለህ ቦግ አድርገው። ሰርጌ ደርሷል። ወጪ ብዙ አለብኝ። እስኪ አንተ በየጊዜው ልደግስ ነው የምትለው። ሆድህ በራሱ ሰርግ በላይ አይደለም። ዝም ብለህ ድገም። ለሰርጉ ማለት ነው ወጪ አለበት። ያው ወጪውም ደግሞ ጥርስ የሌላቸውን ሂድና አስቀና። ጊፍት ጋላሪ ነው የምፈልገው። መቴ ደግሞ እንዶ ችግር አለበት። ስማ ጓድ ወይ አንዳንድ ነገሮች እንዴት እየተካሄዱ ነው? ማሲ አሪፍ ነው። ከመቴ ባይገባበት ጣልቃ ጥሩ ነው። መቴ ይግባበት በእናትህ። ያበላሻል። ባለፈውም እሱ ገብቶን አልበረክት ያሉት ዳሬ ስሚ፣ እኔ ይኸውልሽ መሲ፣ እኔ ታውቂኛለሽ፣ ተሳስቼ መስመር አልስትም፣ ሰው አላበላሽም። የራስህ አያያዝ ችግር ነው ግን ባለፈው እኮ አንተ የመራኸው መንገድ ትክክል አይደለም። እስኪ ሆዲፍ ነው ሲያደርገው ስራማ መከራ ጨቅጭቆኝ ሽማግሌውን ይሄን ነገር በውስጤ የታመቀውን ካፈንድቼ ካልወጣልኝ ብሎ አደፋፍሬ ብሎ ነው ያደፋፈርኩኝ። እኔ ምንም ያርኩት ነገር የለኝ። ደፈርክ እንዴ ጓድ? አልደፈርኩም። 0-0 እንዳልመስል ብሎ ፈራዋት። ሐሳቤን እንዴት ልግለጽላት? እባክህ አግዘኛል። አገዝኩት። ይደፍራል ብል ተደፍሮልኝ መጣ። ይኸው ዛሬ ኮስትሪ በኋላ እንገናኛለን። እሺ በቃ ማርዬ ልትወጪ ነው? ቆንጆ አሁን እኮ አብረን አይንሽን አያዋለሁ። እሺ በኋላ ለምን ተጫውተሽ ሼር አደርግልሃለሁ። ወጣህ እኮ። እሺ እኔ ወርቃስ እንገናኛለን በቃ በኋላ። እሺ መሲ ሁላችሁም እንደሚዋውጭ ቻው ማውጣችኋል። ባይ ጥርስ የለፈጠብን ነው እኮ። እሷ ጥርስ ያምራል ብላኝ ነው። ጥርስ የሌላቸውን ልጅና ንገራቸው። እንኳን አካፍቶብሽ እንደውም ጤዛ ነሽ አለች አክስቴ። ኧረ እኔ መስዬ እኔ ከሱ ብበልጥ እንጂ ከሱ የሚያንስ ጥርስ አይኖረኝም። መድኃኒዓለም አይ ነው ግን ያው እሱ ደግሞ ታውቃለህ ይላል እንዴ ዝም ብሎ የውስጥ ይታይ ቀላል እለው ያምራል ካለችኝ እሷ ይደጋግመው ያላለችም መቴና ምንድነው የምትለው? አሁን ይሄኛው ላይ እጅን አታስገባም ነው ነገሩ? ብራዘር እኛ እንሳቅ ካልን ምንስቅበት አናጣም። አርፈ ተቀመጥ። ስሚ መሲ የመቴስ ትዳር ጉዳይ እንደዚህ ልሳቅ ብል ምን ይጎለኛል? መስዬ ከነዚህ እንጀሮዬ ታቅ ዋው ከነዚህ እንጀሮዬ ፈገግ ልበልብል እነሳ ችግር የለም። እንግዲህ ማየት ማመን ነው። አዎ እና አሁን የምታቀርበው ፕሮፖዛል አለ ለትዳር? እኔ ያንተ እንዳማረበት የኔን የውጭ ጣልቃ ገብነት የሌለው ነው የሚሆን። ይኸው ከኮስትራ አይበልጥም እያሉ ነው። ምን ትሆን የኮስትራ አይደርስም። ያሽሟጣጭ ዝብቶ ዝም ብለህ መሲ ትገም መሲ አቁን ተናገሪ። ከወንድማችን አይበልጥም። ይኸው እስኪ
ሆነን ለመናገር ያው አዲስ ሙሽራም ነው ስጋሽ አይደለም እንዳትለኝ እንጂ 32ቱ ነው የሚታየው። እንግዲህ 32ቱ አንዱም ምንም አይነት ችግር እንደሌለበት ትክክል እና ጥርሶቹ በረዶ ተብለው የተዘፈኑለት ነው። እንግዲህ አባቦስ ከማሽሟጠጥ ከማጨብጨብ አልወጣሽም እስከዚህ ቤት። ዝም በል። አይ ምንም አልወጣም እንደ ቋሚ ስራ ጊዜ ቆይቼ ግን ለምንድን ነው የጠፋሽ ከቲክቶክ? አለው እኮ አልጠፋውም። ያው ብዙም አልገባም እንጂ አንዳንዴ ለስራ ነው የለሽ። ስራ እንዴት ነው ቀየርሽ እንዴ? ስራ ድርጅታችንም ተከሶ አቁመን እኮ ሊጠፋ ነው። በትክክል ወንጀል ሲሰራ ተያዘ እንዴ? በጋብቻ ስም ሲፈታ ተገኘ። ተጋብተው ባለፈው አንዱ አስረግዞ ማለት ነው መውለጃ ካላመጣሽ አለ እኔ ከየት ላምጣ እኮ። በነገራችን ላይ የመግቢያ ትኬት ካለው ልመዝግቡኝና እኔም የድርጅቱ አባል መሆን በእውነቱ ጥሩ ነው። በእኔም ዙሪያ ያሉ ብዙ ሴተላጤዎች መግቢያ ካርድ ደግሞ ይኖረዋል። አዎ እዚያ አንዱ አባል ምንድነው የሚባለው ግን ድርጅቱ ተጣርቶ ከወንጀል ነፃ ክሱ ተሰርዞለት መሆን መቻል አለበት። እንደገና ድርጅቱ ሲከፈት ድርጅቱ ውስጥ ለመግባት ብዙ እንትኖች አሉ። እነሱን መፈተን አለብን። ፈተናዎች ንገሪው መሲ ፋሚል እንዳንተ ፈቲ መሆን ነው የሚጠይቀው። ሌላ ኧረ ብዙ ነገር አለ። እኔ ከድርጅቱ እኔን ለማሰናከል 18 ሴቶች በአንድ ቀን በውስጥ ፍቅሬ ውዴ ማሬ ሲሉኝ እኮ ድርጅቴን አልሳልፌ አልሰጥም ብዬ እነሱን የተወኩ ጀግና ነኝ። መሲ ምስክር ናት። ስለዚህ የሚመጡት በትክክል ጓድ እዚህ አጠገቤ አንድ ልጅ አለች እና አባ ኮስትርን ባላገባው ራሱ ዘበኛው ሆናለሁ እያለች ነው። ከየት ነው ዘበኛው ሆናለሁ? እግዚአብሔር ቢያድለኝ ባገባው ደስ ይለኝ ነበረ፣ ግን ጋብቻው ካልተሳካ ዘበኛው ሆናለሁ እያለች ነው። ካመል ልጠብቀው ከአይነ ጥላ ከምናምን ነው። ትክክል። ከአይነ ጥላ ከአሮጊት አፍ ከብዙ ነገር ከአሮጊት አፍ አሁን ጥሩ ብለሃል። ይሄ የአሮጊት አፍ ለነገሩ ጥሩ ምርቃት ይወጣዋል። ጸሎት የአሮጊት አፍ እኮ ለጸሎት ጥሩ ነው። አንተ ሲመርቁም ሲረግሙ መጥፎ ነው። ሲመርቁ ጥሩ ነው፣ ሲረግሙ መጥፎ ነው። ግማናቸው ማበንብርክቻ ሰዳል መድኃኒዓለም ላይ በእግርህ ከአዲስ አበባ ጎንደር መግባት ይቀላል እነሱ ከሚረግሙ። እውነት ነው። እና እንዳትረግሙኝ እና ምን ትላላችሁ ፋሚሊ? የዘበኝነቱን ጉዳይ እንቀበል። ተው የሴት ዘበኛ ሲቀርብ ባስተዳር መቴ አሁን መቴ ይሄ ቆይ ከየት አምጥቶ ነው ፕሮፋይል እንደው በእግዚአብሔር ፌስቡክ ኤፍቢ ላይ ያመጣሁት ያምራል እኮ አይደል? በጣም ቆንጆ ነው። ጸዴ ነው። አየሁ መሲ ወደድሽው? ነገራችን ላይ ባልወደው ራሱ አላስጠላኝም። ለመሰለክ የፋርጣዬ ገላ የቅርብ ወዳጁ ስለሆነ ያው እንግዲህ አይደብረኝም። በትክክል ቴንኪው መስዬ፣ በእውነቱ ቆንጆ ቤተሰቤን ስላከበርሽልኝ ወንድሜን። አንተ ባኮስተር ተምር ቆይቶ ገብቷቸዋል አልገባችሁም ይላል። ጥያቄ አለኝ አለ አንዱ። ምንድን ነው ሲባል የሰው ልጅ ከዝንጀሮ ዝርያ ነው የመጣ ብላ አስተምረናል። ከዝንጀሮ ዝርያ ከመጣ ጅራታቸው ወደ የት ሄደ ብሎ ጠየቀው። የወንዶቹ በፊታቸው በኩል ዙሯል፣ የሴቶቹ ጅራት የደረሰበት አልታወቀም። አውዝ ቢላ። አሁን አንተ እንደው የሆነ ሚስማርና ጠጠር ልታዘንብብን ጀማርና ክርስቶስ የሚናገሩትን ያቁምና ይቅር በላቸው። የወንዶቹ ጅራት በፊታቸው በኩል አሁን የሴቶችን አናውቅም።
የሴቶቹ የደረሰበታል ገና ገና። በዚህ ግን በእውነቱ የሴቶቹን ጅራት ያፋልጉኝ ብናወጣ በዚህ ሙያ ብንሰማራ ያበላል። አንተ አባኮስተ እኔ የለሁበትም ይቅርብኝ፣ ስራ በዝቶብኛል። ወይ ድራማ። አሁን ገባኝ ለምን አካውንት የቀየርክ እንደምትመጣ። ሚስት እንዳትሰማ ነው አይደል? አይደለም እባክህ። አሁን እንቅልፍ እምቢ ብሎኝ ስገላበጥ ነው ያለሁት። ሚስቴ ብትሰማ ባሰማ እኔ ምን አገባኝና? መቼ አገባው አፈር ደብላና ድል ባለ ሰርግ አግብተህ ባለፈው ጠፋሽ መሲ። ሰላም ልልሽ ነበር መጥቼ ነበር እኮ መሲ። እስታካረክ አለክ አንተ ኮስትራ አለክ። መስመር ስልክ ገብቶብኛል። ሰላም ልላት ነበር መሲ ጠፋች። በባለፈው ስፈልጋት አጣኋት። ላይቭ እኮ ብዙም አይደለችም፣ ግን ማታ ማታ ትገባለች። ከነ መሲ ሀገር ሄጄ ነበር። ከነ መሲ ሀገር ሄጄ ነበር። ማርያምን ያ ባለቤት የዚያ ነችና ኦኬ አገኛትና ባለቤትን አግኝቻት ታብታብ አድርጌ ተመለስኩ። ና ውረድ እንዳትነቅ። ጊዜው መታደል ጊዜው መታደል ጊዜው መቴ እንደው መሲ ይኸውልሽ ልጅ ፊት ምን እንደሚያወራኝ ልጅ ፊት ምን እንደሚያወራ ሰውዬ ምን ነው የምታስወጣኝ? ኧረ ልጆች ናቸው እንዳለ። ኧረ ተው መቴ ተው ግን። ኧረ በእናትህ ከአንተ ይልቅ እነሱ ተሽለው እግዚአብሔር ይባርካቸው። ሳቡኝ ሞዴሬተሮቹ በዚያኛውም ስበው በሁለቱም ገባ። ሁለት ስልክ ነው እንደዚህ ያለው። አዎ ሁለት ቀፎ ነው። አንዱ ወጣሁት እኮ በዚያኛው ወጣሁ። ለምንድን ነው የምታወርደኝ አንተ ሰውዬ? ደንግጬ ነው። እዚህ ጋር አሉ። በጣም አይናፋር ናቸው እንዳለ ልጆች ናቸው ገና። ስማ እንዳትነካይ ድጋሚ አንተ ሾካካ ተንከሲስ። እንከባበር። ተንከሲስ አልተውኩም አይደል አንተ ሰውዬ? ቅድም እኮ ተንከሲስ ነው ስልህ ስጽፍልህ ነበር። እኔ ተጠራጠርኩ እኮ ነው ተንከሲስ ስትል ይሄ መታደል አይደለም እያልኩኝ ማርያምን ተጠራጥሬያለሁ። አንተ ጠግባል መዳን ያለ ከአንተ ውጭ እንደዛ እንደማይለኝ ስለማውቀው ምን ነው ችግር ምንድን ነው? ቆይ እኔ ምን አውቄው። መቴ ግን ጠፍታል። ምን ነው በሰላም ነው? እኔም እኮ ጌም አቆምኩ። ለዛ ነው ሀብታሙ እንኳን ማርያም በል እንዴ ህንፃ እየሰራው አይደል እንዴ? አረ ላክልኝ እንትን ነው የምልክልህ ጅብሰም ላክልኝ። በእውነቱ ወንድሜ የመሲ ድርጅት አዋጭ ነበር። መሲ የት ሄደች? ተመለሽ አንቺ። ታብኮ ፋሚሊ ፖስት ያደረኩትን ቪዲዮ እና አካውንቴን ደግሞ ፕሮፋይል ላይ የገባችሁ ሰሞኑን ደግሞ በእናትህ ከመሸው ቡና እየጠጣሁ ማለት ነው። እሺ መድኃኒዓለምን እንቅልፍ ራሱ በቃ እምቢ አለኝ። እናቱ ነው ማዛብ። እኔ ሌሊትም ተቀስቅሼ ቡና ቢሰጡኝ ደስተኛ ነኝ። ይኸው እየተገላበጥኩ እንቅልፍ አልወስደኝ ብሎ እኮ ነው መጥቼ የገባው ከአንተ ቤት። እግዚአብሔርን እኔ ቡና ቀስቅሰው ቢሰጡኝ ደስተኛ ነኝ። ተኝቼ ዝም ብዬ ስራ ሳልወጣ መቀር አይመስለኝም። አሁን ባስ እየነዳው ደግሞ እንቅልፌ ከመጣ ሰው እየፈጠጠ ብለሃል። ምን ነው ኔትወርክህ እንዴት ነው? እየተቀጣጠለ ነው እንዴ የሚሰራ? አንተ አታፍጥብኝ። ምን ሆነህ ነው?